ወዴት ነው የምሄደው? መርካቶ። ያ መርካቶ ሰሞኑን መንገድ ልክ ነው። በጣም ነው የሚያስጠላው። ወደ ሸማተራ የገባ ነው ማለት ነው። 150 ብር ፈትል ገዛሁኝ። እንትን እንደው እኔ በስተመጨረሻ እንዲሆነ ስራዬ ዋትስአፕ ዩቲዩብ ዲዮ ነኝ። ኦሬዲ ከወጣ በኋላ ነው ብሎጉን የጀመርኩት። ልብሴን ቀያየር ነው ወጥቻለሁ። ወዴት ነው የምሄደው? መርካቶ። ያ መርካቶ ነው የሚሄደው ዛሬ። ብቻዬን ነው የምሄደው። ምን አይነት ውሎ ልውል እንደምችል ከዚህ ቀደም የነበረው ቪዲዮ ላይ ሄጂ መርካቶ ከዜጋ ነበር የሄድኩት፣ ግን የፈለኩትን እቃ ምናምን ነገር አላገኘሁም። ሰው ትቼው ነበር የወጣሁት። አሁን ደግሞ ብቻዬን ላይ ልጉላላ ነው የምሄደው። ደስ ብሎኝ ከዚህ ቀደም የነበረው ቪዲዮ ላይ ከአምቦ መቼ ምናምን ነገር ነበረ የሄድኩት። እስቲ ዛሬ ደግሞ እንሂድ። ገና ካሁኑ ራሴን በጣም ያመመኝ ነው። ራሴን ለማሳመንና ቡና ምናምን ለመጠጣት ሞካክራለሁ። ታክሲ ካገኘን በታክሲ ካልሆነ ደግሞ በራይድ እንሄዳለን ማለት ነው። ምንም ማድረግ አንችልም። እና በአንድ ሳምንት ውስጥ የ10 ሰው ልብስ ማድረስ አለብኝ። በጣም በቃ ብቻ ሰብስክራይብ አድርጉ፣ ሰፖርት አድርጉኝ፣ ሰብስክራይብ ከዛን የደውሏን ምልክት ተጫኗት። ላቭ ዩ ኦል። ትመቱኛላችሁ። ኒድ ታክሲ የሚባል ነገር የለም። እንደማለት ጋር ነው። ምን ታክሲ ቁም ያለው እስካሁን እንደይቃ ሞላኝ። እዚህ ከቆምኩ ራሱ አንድ ልጅ ሞክሬ ራይድ ሊዝ ነው። ፋይናሊ ራይድ ውስጥ ገብቻለሁ። ግን እንትን አሳብኩኝ ብሬሴን ላስቀይር ቅድሚያ። ምክንያቱም ከመርካቶ ስወጣ እቃ ምናምን ስለሚይዝ ብቻዬንም ስለሆንኩኝ እንኳን ተጣልሶ ቅድሚያ ሄጄ ብሬሴን አስቀይሬ በዛው ገባለሁ ማለት ነው መርካቶ። ታክሲም የለም። ራይድ ውስጥ ገብቻለሁ። መገናኛ ላይ አሁን ጉዞ ወደ ብሬሴ ወይ ገባ ነው ማለት። ሰሞኑን መንገድ ልክ ነው። በጣም ነው የሚያስጠላው። 30 ምናምን ደቂቃ ነው የሄድኩት። እግዚአብሔር ገና ብሬሴ ቦታ ማለት ነው። ታይም ዌስት አድርጌያለሁ። ዞሮ ምንም እንትን ማረግበት ነገር የለም። እኔ ታይሜን ለመቆጠብ ነበረ ሀሳቤ፣ ግን አልተሳካም። እዛ ጋር ደግሞ ሰው ተገጨ መሰለኝ። የት ነው የምሄደው? እየበጨጭኩ ነው በጣም ከመናደዴ ብዛት ማለት ነው። ካለ ቀልብ ሄድኩኝ ወደ ታች አልፌው ቦታውን ማለት ነው። በጣም አንድ አመት ከምናምን እኮ መጥቻለሁ ተመላልሼ። በየወሩ ግን ጭንቅላቴ ምንም ነገር እንትን ማለት አቃተ። በቃ እግዚአብሔር አለፈ ሄጄ እየተመለስኩ ነው ገና። ምን አይነት የተመታ ቀን ነው ያለው። ብቻ ለመልካም ያድርግልኝ። በሰላም ገብቼ ከዚህ ደግሞ እንደገና ደግሞ መርካቶ ልግባ። በእነዚህ ራሱ ወረፋ ሊሆን ይችላል። ይሄ ነው የምወጣው ወረፋ ከሆነ እዚህ ታች ላይ ማለት ነው። ታች ላይ እንትን አለ ቡና ሂጂ ተቀምጬ ልጠጣ ሞራል ይሆነኝ ነበረ ጠጥቼ በፉሊሎጂ ለቡና ስተኛ ሆኜ አረፍኩት። በቃ ያው አምቦ በሰዓት አስሬ ምናምን ያፈሉት እግዚአብሔር ግዴታ ያዝ 10ሩን የመጠጣት ደግሞ ግዴታ አለብኝ። በጣም የደከመኝ 4ኛ ድረስ ነው የምወጣው ገና ቤቴን ጨነችኩ። እንጭንቅ እያልኩ ነው ያለሁት እግዚአብሔር እዚህ ፎቅ ላይ ግን በጣም ነው ሰው የሚበዛው። በኢየሱስ ይጮሃል ሁሉም ደግሞ በስተገብቼ ጋር አስቀይሬ ወጣሁ። ግን በጣም የተበሰጫጨው ነው። በቃ
ሬሴ ቦታ ምንም እንትን በስተክክል አልተደረገልኝም። በቀጣይ ጨርሽ ሁሌ በቀጣይ ነው። መቼውን ቀጣዩ ብቻ ግን ያምራል። ሲንግሉ ነው የተደረገልኝ። እኔ ፊቴን ይቀያይሩብኝ ለስኪ እየተቀያየረብኝ ነው። አይ ሄት ዲስ ቲንግ ብቻ ገና አሁን መርካቶ ዮሐንስ እኔ አልፈልግም። ሳይጠይቁኝ እኮ ነው የሚያደርጉብኝ። ውፍ ያስጠላል። እግዚአብሔርን ለማንኩት አሁን እግዚአብሔርን በጣም እየተናደድኩኝ ነው። ወደ ሸማተራ እየገባው ነው። በጣም ኢነርጂን ለማምጣት የሞከርኩኝ ነው። በጣም ግን ያስጠላል። ዛሬ ደግሞ በጣም ግርግር አለ። በየሱስ በጣም ምን የሚያስጠላ ምንድን ነው? ቅዳሜ ሆነ እኮ ማክሰኞ እንዴ ይቻላል። ማክሰኞ የምፈልገው ጥለት አለና የሰዎቹን ቁጥር እኮ እየረሳሁኝ ተቸገርኩ እና ጨመራቸው። ምንም አይደለም። እዚህ ያለኝ አይደለም ግን እድሌ ሞትና ለወጣለሁ ወደ ላይ አንድ ጨምራለሁ ወደ ላይ ሙሉ እንትኑን ነው ማካለለው ገና ማን ወደ ላይ ምንም ትዝ አይለኝም እኮ እኔ ደግሞ አንዴ እዚህ በቃ መልመድ አቃተኝ። ምንም ቴሌፋሲኮ ኮስተን ቀንሽ ነው 5 ነው የምትለው በእነዚህ ሰብ ነው ነበር ቀንሽ ሊና ልሰጥ ፈትላለህ ስንት ነው ሜትር? እሺ እንቀንሽልና መጨረሻ ሰጥ 4 አርጊልኝ ቀንሽ ይልሽ እንዳላሳዝንም አይኔ ላንድ እንጂ ያሳዝናል። እሺ ማድረቂያስ አለ ወፍራሙ ስሱ ወፍራሙ ደስ ማለት ስሱ ከ60 እሺ አንተ ቀጥታ እንደተፈተንክ ነው የሚያደርጉት። ግን እንትኑ አርቡ ደግሞ ጥሪ እኮ ነው የማይሆነው 150 ብር ልጅ ቲክቶክ እየገባሽ ነው? ዩቲዩብ አላስገባውም ማስፈቀድ ያስፈልጋል። ራሴን እኮ ነው የቀረስከኝ እንዴ? እሱ አይደለም ነው እሱ ምን ነገር ነው ቲክቶከር ልነች ግን ያው እንደዚህ ያስፈልጋል። እመጣለሁ ነጫ አይንም ገግም ነው የቀረስኩት ማረጋግጫለሁ። ፈትል ገልጸውኝ እንትን እንድነው ጥለት ገበር ማድረቂያ ምናምን ማለት
ማት እኔ በስተመጨረሻ እንዲሆን ስራዬ ሳኪሩዝ ማይነርጂ እና በጣም የደከመኝ እግዚአብሔር እንትን ላደርጋት በልቼ ልብላ። ቁርስም አልበላም። ማስካ ያላመጥኩ ነው ድፍረቴ ወደ ጭንቅላቴ መመለስ ስላልቻልኩኝ ልብላና ለዚህ ነገሮች አሰባስብ ቤቱን አገኘሁት። እናንተ ይሄን ቤት ፍለጋ ያልገባሁበት የለም። በስመ አብ እንዴት ነሽ? ስንት ጊዜ ነው እንዲህ እንደዚህ ምግብ ልበላ ገባሁኝ። ምግብ ቤት በጣም ምግብ በፊት አንድ ሲኒ ቡና እናደርጋለን። የትላንትናው ራስ ምታት ሳፋ ለቀቃይቶ አንድ ሲኒ ቡና እናደርግበታለን። ታችን እንበላለን፣ እንሮጣለን ተነስተን እዚህ ቤት ቡናቸው ይለያል። ቪዲዮ ላይ ነኝ። አይ ዛሬ ካን ቪዲዮ አለች ዛሬ የለችም። አይ የለችም ቪዲዮ ላይ ኧረ አስታውቀኝ። እሷን ጀርመን ያለችው ትወስደኛለች። በእናትሽ እሺ ምን ጀምርልሽ? ሶፍት ካለ ሶፍት አመጣለሁ፣ ግን ትወስደኛለች። ትወስደኛለች። እሺ ስልክሽ ተሻለ ትታያለሽ። እሺ ለምን ጨርሼ ልወጣ ነው፣ ግን አሚን ወጥቻለሁ። ኦልሬዲ ጨርሼ ግን ራይድ አልመጣ ብሎኝ ተገፍተኛል። ወደዛ የሚሄድ ራይድ የሚባል ነገር የለም። እግዚአብሔር ስንት ሰዓት ሆነ መሰላችሁ? 10 ሰዓት ምናምን ቢሆን ኦልሞስት ወደ 5 ሰዓት ምናምን አካባቢ መርካቶ ውስጥ ቆየሁ ማለት ነው። ብቻዬን በጣም ጀግና ልጅ ነኝ። ሰብስክራይብ እያደረጋችሁ ሰብስክራይብ ኦልሬዲ ጨረስኩኝና እየሄድኩኝ ነው ወደ ቤት። ራይድ ገብቻለሁ። በጣም ጠወርኩ። በመጨረሻ ቤት ደረስኩኝ። ኢየሱስ ምን አይነት እንትን እንዳሳለፍኩኝ ይሁት እንዲተሸክሜ ነው እየሄድኩ ያለሁት። ቤት ስገባ የገዛዘውት ምናምን ነገር እፈታላችኋለሁ። ያ ላሳያችኋለሁ። ብዙ ነገር ነው የገዛሁት። በኢየሱስ በጣም ነው የሚያመው። ቀይ እንዲላርክ እንደዚህ ያዘ። ምን ትመስላለች ህይወት እንዴት ናት? ደህና ናት? ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ የደውሏ ምልክት ተጫኑ።
ሰፖርት አድርጉኝ እንጂ እንዴ! አይቼ ሰብስክራይብ ለማለት ሲነርጂ ነው ነኝ እጄን መሸከም አቃተኝ። ብቻ በቃ ቤት ስገባ ቀርጽላችኋለሁ። ነገር የገዛ ነው አሁን ተረጋግቼ ምናምን ነገር ነው ምንድን ነው የሚያማምሩ ጥለቶች ገዝቻለሁ። ይሄንን ወድጄዋለሁ በጣም። ይሄንን ብቻ እኔ እንደተንከራከርኩት ዛሬ ከዛ ማድረቂያ በሜትር ነው የገዛሁት። እሺ ማድረቂያ ይህ ደግሞ ኦልሬዲ የደረቀ እንትን ቻይና ፒሲ ማለት ነው። ደርቋል። የደረቀ ፒሲ ማለት ስራዬን በደንብ እንዲያቀልልኝ ብዬ ነው። ይህ ገበር ነው። ገበርን በሜትር ነው የገዛሁት። እቃ በጣም እንትን ነው ውድ ነው እና ደግሞ ብቻዬን ነበርኩ ተሸክሜ መምጣትም አልችልም። ይሄንን ላይ ስለፈው ነው ገበር ብዙ በጣም ብዙ ፈትል ልብሱ የሚሰራው ልብስ ሙሉ ፈትል ስለሆነ ከዛኛው ውጪ ፈትል ነው። ይሄን ወደ 36 ምናምን ሜትር የገዛሁት ቆንጆ ፈትል ዘርን በጣም የሚያምር ፈትል ነው የገዛሁት። ለያለው ብቻ ይሄንን ይመስላል። ስሰራው ደግሞ ምናምን ነገር አለው ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁኝ። ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ባይ